ዋትስአፕ ኤቭሪባዲ ዮሴፍ እባላለሁ። በአዲስ ዩቲዩብ ቻናል በአዲስ ቪዲዮ መጥቻለሁ። አዲስ ዩቲዩበር ነኝ። ላይክ ኤንድ ሰብስክራይብ አድርጉልኝ። በጣም በሚያስገርሙ ኮንተንቶች እመጣለሁ። አንድ ላይ ደግሞ ብዙ የሚያስገርሙ ነገሮችን እና ብዙ የሚያስደስቱ ነገሮችን እናሳልፋለን ብዬ አስባለሁ። በዛሬው ቪዲዮ የመጣሁት እራት አልሰራውም፣ ርቦኛል እና አሁን ሰዓቱ የሚለው ከምሽቱ በእኛ በጀርመን 4:22 ይላል እና ውጪ መውጥቼ መብላት ፈልጋለሁ እና በዚህ አጋጣሚ ይቺ 10 ዩሮ በዩሮፕ ያለችው 10 ዩሮ እዚህ ጀርመን ሀገር ምን አይነት እራት ታበላለች የሚለውን ማሳየት ፈልጋለሁ። አብዛኞቻችሁ ኢትዮጵያ ያላችሁ የማክዶናልድ አድናቂ ልትሆኑ ትችላላችሁ። ወይ ደግሞ ማክዶናልድ ምን ይመስላል፣ ምን አይነት ምግብ አላቸው፣ በ10 ዩሮ ምን አይነት ምግብ ልበላ እችላለሁ ብላችሁ ልጠይቁ ትችላላችሁ፣ ወይም ኪዩሪየስ ልትሆኑ ትችላላችሁ። እና በዛሬው ቪዲዮ ውስጥ ማክዶናልድ ሄደን በዚች 10 ዩሮ ምን አይነት ምግብ መብላት እንችላለን፣ ምን ያህል ማዘዝ እንችላለን የሚለውን እናያለን ማለት ነው። እና አብረን እንይ እስቲ ጋይስ። ደርሻለሁ። ምንድነው በዚህ ምሽት የሚያስበላው ያጋሰሳም እንዳትሉኝ፣ ጠዋት 5 ሰዓት ላይ እየበላው ነኝና አሁን የሆነ ስራ እየሰራው ነበርና ልክ ልተኛ ስል ራብኝ ማለት ነውና ርቦኝ መተኛት አልፈለኩም። የሆነች ነገር ቀመስ አድርጌ መተኛት ነው የፈለኩት። በቃ ቤት መስራት ይችል ነበረ፣ ግን አስቡት እንግዲህ ሽንኩርት ከትፌ 60 ቆራርጬ ፓስታ ምናምን ማድረግ አልፈለኩም። በቃ ቀለል ያለ ነገር፣ በቃ የሆነ ነገር የሚገመጠውን ነገር ግምት አድርጌ መተኛት ነው የፈለኩት እና በዛ ላይም ደግሞ ለኮንተንት የሚሆነው ቪዲዮ ደግሞ መስራትም ስለፈለኩኝ ነው። እና ደርሻለሁ። ይኸውላችሁ ይመስላል ድራይቭ ስሩ አለው እዛ ጋር እና እዚህ ጋር አስፋልት መሻገር አለብኝ። ቀይ ነው የእግረኛ መብራት እስኪ በራ መጠበቅ አለብኝ። እንግዲህ ይህን ይመስላል እንጫነው። እንግዲህ እችኛዋን እንጫናት። በርቷል። ሻገራለን። በዛው ጋይስ እዛ ጋር ይታያችሁ ቀይ መብራት ያለበት ህንጻ የፖርሽ ነው። ፖርሽ መኪና መሸጫ እንትን ነው እና የሆነ ጊዜ እዚህ መተን ራሱ በቃ መኪናችን ራሱ መግዛታችን አይቀርም ነው። እንግዲህ እንግባ። የሆነ ሬስቶራንቱ እንግባና የምናዘውን አዘን በላ አድርገን እንውጣ። እነሱም ራሱ እየዘጋጉ ነው መሰለኝ። እንግዲህ እዚህ ጋር ማሽኑ ጋር ነው የምናዘው። በጀርመንኛ ነው የተጻፈው። ኦፍ ኮርስ ሬስቶራንት ውስጥ ነው የምንበላው። እንግዲህ የሌላቸውን ካንሰል አድርገዋል። 10 ዩሮ ነው ባጀታችን ብለናል። 10 ዩሮ ምን ይገዛልናል ነው ጥያቄው። ሜኑ የሚችል ነገር አለ። አብዛኛው ሜኑ 8 ከ99 አለ፣ 9 ከ19 አይ አሉ የሚችሉን አሉ። ቢግ ማክ 12.99 አለ። ታያችኋል። 12.99 11.50 ምናምን ዋጋቸው። እስቲ እዚህ ጋር ስማርት ሜኑ የሚባሉ ቅናሾች፣ እነዚህ አሪፍ ዋጋ ናቸው። አንድ
ስማርት ነው ሚዘዝ ቺዝ ነው ዴፊኒትሊ ቺፕስ እንፈልጋለን። ዴፊኒትሊ ካቻፕ ነው የምንጠቀመው። የሚጠጣ ኮላ ዝላ እሺ 10 ዩሮ ነበር ባጀታችን። አሁን 6.99 ተጠቅመናል። ኦልሞስት አሁን 3 ዩሮ ይቀረናል ማለት ነው። ሌላ ምን መጨመር እንችላለን? ቺክን በርገር ይችልልናል። አንድ ቺክን በርገር ይችልልናል። እሱን እንጨምራለን። ስለዚህ ምን ይዘናል? አንድ ትንሽዬ ሜኑ ከቺዝ እና ቺክን በርገር ጋር 6.99 አንድ ቺክን በርገር 250 አጠቃላይ 8 መጣ 9.49 መቷል ሂሳባችን። እዚህ ጋር እናዛለን እንከፍላለን እና ይሄኛው ጠረጴዛ ጋር እንዲያመጡልን። አሁን ፎርቹኔትሊ ቁጥር የለም። ስለዚህ ቁጥር ስለሌለ እኛንን ከዚህ ጋር የምንወስደው መሰለኝ። አይ ቲንክ እየዘጉ ስለሆነ አይሰጡንም። እዚህ አያስተናግዱንም መሰለኝ። እስካሁን አዝዤ ማለት ነው። መክፊያ እንትን የለም ለጥፏል። እዚህ ጋር አይሰራም ብሎ ለካ በእናት እዚህ ጋር እናንሳለን። እዚህ ጋር በቃ የፈጠነ ቶሎ የፈጠነ የቅድሙን ማለት ነው። ይሄኛውን አንድ ከዚህ በቺዝ በርገር ቺፕስ ካቻፕ የሚጠጣ ኮላ ዜሮ ኦፍኮርስ ይሄኛው። ከዛ አንድ ኤክስትራ ደግሞ ምን እንጨምራለን ተባብለናል? ቺክን በርገር 6.99 በጀታችን 10 ዩሮ ነው ብለናል። አንድ ቺክን በርገር እንጨምራለን 2.50 የፈጠነ በቃ ቶሎ ነው ማሽኑ ላይ ያዘዝኩት። ያው የቅድሙ ዋጋ። ከዛ እዚህ ጋር በሽቴል እናደርጋለን፣ እዚህ ጋር እንከፍላለን ማለት ነው። ጠረጴዛ ላይ ያላቸው አይመስለኝም። በቃ እየዘጉ ነው። ያው እንከፍላለን። እንግዲህ ይሄው ደረሰኛችን 296 እንጠብቃለን ምግብ ማለት ነው። እስቲ ምግባችን እስኪደርስ የጠበቅን ማለት ነው። ባይሰው ማለት ነው። እኔ እዚህ ተማሪ እያለሁ እዚህ ጀርመን ሀገር እንደ ሳይድ ጆብ ማለት ነው ማክዶናልድስ ሰራ ነበር። ኦልሞስት 2 ዓመት ሰርቻለሁ ከትምህርቴ ጎን ለጎን ማለት ነው። እና ሁሉም ሬስቶራንቶች አደነት አደሩ። አንዳንዶቹ በቃ ለሰራተኛ በጣም የሚስቆነቆኑ ናቸው። አንደኞቹ ደግሞ ለጋሶች ናቸው። ማለትም እኔ ሰራበት የነበረው ማለት ነው የምንፈልገው ነገር አንስተን እንድንበላ ይፈቀድልናል። አንዳንዶቹ ጋር ደግሞ ስትሉ በቃ ሰራተኛው ተሳቆ ማለት እያማረው አይበላም በፍጹም ላሽ ይባላል። እኔ የምፈልገውን በልቼ ጠጥቼ ምናምን ግን ማስመዝገብ አለብን ማለት ነው። የምንበላውን ነገር እናስመዘገባለን። ከዛ በኋላ በቃ ከሂሳብ ከኛ አይቆረጥም። እና እንደዛ ነበረ። በጣም የሚገርም ጊዜ ነበረ። ግን ያው በቃ ትምህርቴንም ስጨርስ ስራውን እንትን ማለት አልፈለኩም እና በቃ ስራውን ተናኩኝ። አሁን እዛ አይደለም የምሰራው፣ ሌላ ነገር ነው የምሰራው እና ጥሩ ነው። ግን አንድ የታዘብኩት ነገር አለ። ያ የታዘብኩት ነገር ምንድነው?
የኔ ቁጥር አልተጠራም። የኔ 296 ነው። የታዘብኩት ነገር ምን መሰላችሁ? ላይክ ያ ቁጥሩ የተጠርቶ ነው። እንግዲህ ምግብ ደርሷል። እንዳይወድቅብኝ ተጠንቅቄ እንትን እያልኩ ነው። ወንበራችን የፈለገ እንቀመጣለን። ካሜራችንን እናስቀምጥና ቆይ ምግቡን ካላሳያችሁ በደንብ ላሳያችሁ። እንግዲህ አንድ ቺፕስ አለን፣ አንድ ቺክን በርገር፣ 2 ቺዝ ለስላሳና ኦፍ ኮርስ ዴፊኒትሊ ደግሞ ካቻፓችን አለች ማለት ነው። ይህን ይመስላል እና ምን እያልኳችሁ ነበረ? አንድ የታዘብኩት ነገር አለ ብያችኋለሁ። ማክዶናልድ ስሰራ እየጠጣን መጀመሪያ ተማሪ እያለሁ ስሰራ ዘይት በሳምንት አንዴ ነበር የሚቀየረው። ቆይ ካሜራ ያለዘጋ ነው መሰለኝ። ዘይት በሳምንት አንዴ ነበር የሚቀየረው። አስቡ፣ ችፕስ ይጠበሳል፣ ስጋ ይጠበሳል፣ የዶሮ ስጋ ይቀቀላል። ያ ሁሉ ተደርጎ ያ ትልቅ ሬስቶራንት ዘይት በሳምንት አንዴ ነበር የሚቀየር የነበረው ነው። ዩዥዋሊ የሚቀየር የነበረው አርብና ቅዳሜ ነበር እና ዘይቱ ሲቀየር ማለት ነው የሚቀየረው ዘይት ጥቁር ትኩስ ነው። ምክንያቱም ሁል ጊዜ እሳት ላይ ነው የሚሆነው እና ሽታ ራሱ አለ። ግን ችፕሳችሁ በልታችሁት አታውቁም። የቤስት ችፕስ ነው ያላቸው። እያጣጣምኩኝ ቺዙን ውስጥ እንክፈተው። ይህን ይመስላል። ሶስቱን ይመስላል። ካቻፕ፣ ሙስታርድ፣ ስጋና እንትን አለ አዶኖዋት ይሄ ዝኩኒ ነው የሚባለው። ቲንክ ሶ ደስ ይላል። ግን ሁሌ የምትበሉት ነገር አይደለም። መጠንቀቅ አለባችሁ። በጣም ነው ለጤና ጥሩ ያልሆነ። ምክንያቱም አንደኛ ምግቡ የሚቀቀልበት አልኳችሁ፣ ዘይቱ በሳምንት አንዴ የተቀቀለ ጤንነት አይደለም። በተለይ ደግሞ ፋስት ፉድ ጀንክ ነው እና መጠንቀቅ አለብን። እና ላውራችሁ እፈልጋለሁ፣ ግን ይጣፍጣል በጣም ላጣጥሙ ትንሽ ባይዘዊ ማለት እዚህ ብዙ ማውቃቸው አበሾች ልጆች፣ ፈረንጆቹ ራሱ ማለት የፈረንጆቹ ልጆች ማለት የት ነው ወሰዳችሁ ስትሏቸው ማክዶናልድስ ወሰዱ ነው የሚሉት። በቃ ማክዶናልድስ ብራንዱን ሰርቶታል በጣም በቃ በተለይ ልጆች ጋር ሲመጣ ምናምን በዛ ላይ ደግሞ የሆነ ሰዓት ገደብ አላቸው ነው። በጣም ኤክስትሪም አምሽተው የሚሰሩት አንዱ እነሱ ናቸው ነው። ብዙ ሰው ደግሞ አንዳንዴ አምሽቶ ጠጥቶ ምንም ሲል የሚያገኘው አብዛኛው ኦፕሽን ያለው ማክዶናልድስ ብቻ ነው እና ለዛም ደግሞ ብዙም ተመራጭ ያደርጋቸዋል። ጣፍጣል፣ አሪፍ ነው፣ ግን ብዙ የሚመከር አይደለም። ቶሎ የሚበላ አይደለም። አትሊስት ቦራንዲ ወይ ሁለት ከዛ በላይ
በየሳምንቱ እየደጋገማችሁት ወይ በየቀኑ እየደጋገማችሁት የምትበሉት ነገር አለ። ይሄ ቺዙ ነው፣ በጣም ገራሚ ነው። ቺዝ ብዙ ሰው የለም በቀን ዩዥዋሊ ቀን ላይ በጣም በቃ ክራውድድ የሚሆንበት ቦታ ነው። እስቲ ካቻፕቻችንን እዚህ ጋር ፈሰስ እናድርጋትና ንብ አለች ታውቃላችሁ? ንብ ይጠራል። አላስቆሙሽ ቺክኑን በላ አድርግና ልሸኝ ናችሁ። ቺክኑ በቃ ፓኬጁ ይሄ ነው። ቺክኑ በርገር ይሄ ይመስላል። ስከፍቱት እንትን የሚባል አለ፣ ስዊት ቺሊ የሚባል ሶስ አለ። እሱ ሰላጣና ቺክኑ ነው በቃ። አሪፍ ነው ግን ደግሞ በጣም ትኩስ ነው፣ ደግሞ በጣም ይጣፍጣል። ትንሽ ከዘከዘ መሰለኝ። በተረፈ ግን እኔ የቢፍ አድናቂ ነኝ። ስለዚህ ቺዝ በርገር በጣም ወዳለሁ። እንግዲህ ፋሚሊ 10 ዩሮ ነበር በጀታችን፣ ግን በ9 ዩሮ ከ49 ሳንቲም 3 በርገር፣ አንድ ቺፕስ እና አንድ ለስላሳ መብላት እንደምንችል አሳይቻቸዋለሁ። እና እኔም ምግቤን ላጣጥምበት፣ እናንተንም በቀጣይ ቪዲዮ አገኛቸዋለሁ። መልካም ምሽት ይሁንላችሁ። ቻው።